የሚመጣ ትእዛዝ ነው። ስዊድን ላይ ቁርአንን አቃጥለዋል። ስዊድን ቱርክ ኤምባሲ ላይ ቁርአንን አቃጥለው በጣም ችግር እየተፈጠረ ነው በአሁኑ ሰዓት። በጣም ቁርአንን አቃጥለዋል። የሚገርማችሁ ግን ሙስሊሞች ባይብልን አላቃጠሉም። ልዩነቱን ያው ኖርዌያውያን እንትን ናቸው፣ ፕሮቴስታንት ተከታይ ናቸው። ሉክራፕ ቁርአንን አቃጥለዋል። አንድም ሙስሊም ወጥቶ መጽሐፍ ቅዱስን እዛ ቦታ ላይ አላቃጠለም። የስዊድንን ባንዲራ ግን አቃጥለውታል እና ተቃውመዋል። አየህ፣ እውቀት ሲኖር ልዩነት አለ። ሙስሊም አሁን ኢትዮጵያ ላይ ችግር እንዲፈጥር ማጋ ከክርስቲያን ጋር፣ ክርስቲያኑ የቱ ነው? ከተዋህዶ ጋር ሙስሊም አይፈጥርም ችግር። አሁን እያየ ስለሄደ እኔ አሁን በጣም ነው ያዘንኩት በዛ ጉዳይ። ምን አደረጉ? አይዲያን አምጣ፣ አይዲያን ተናገር። የሙስሊምን ቁርአን ማቃጠሉ ለምን አስፈለገ? ይሄ አሁን እግዚአብሔር የሚወደው ስራ ነው? እውነተኛ እነሱ እግዚአብሔርን የሚያመልኩ ሰዎች ቢሆኑ ይሄ እግዚአብሔር የሚወደው ስራ ነው? ቁርአንን ማቃጠል እግዚአብሔር ይወደዋል? እግዚአብሔር ይፈልገዋል? እግዚአብሔር ይከበርበታል? ቁርአንን ስላቃጠልክ አይከበርበትም። ግን የሚሰሩት ስራ ምንድን ነው? እነሱ ምናቸውን በእስልምና ይሄ ወንድ መጋባት፣ ሴት ለሴት መጋባት፣ ምን መጋባት አይፈቀድም። ውጪ በአውሮፓ ባለው ፕሮቴስታንት ይፈቀዳል፣ አውሮፓ ባለው ይፈቀዳል። ይህን ደግሞ እዚህ ያሉት አሜሪካ ያሉት አውሮፓ ያሉት በሙሉ ያውቃል። ወንድ ለወንድ መጋባት ይችላል። ይህ ደግሞ እስልምና በፍጹም አይፈቅድም። ይህንን ነገር ቀድመው መስፈር አለባቸው፣ ማዋረድ አለባቸው። ከዛ ምን ይፈጠራል? ችግር ይፈጠራል። ስለዚህ ነው ይህን ነገር ሊያባሉ መጥተው ኢትዮጵያ ላይ ይህን የተዋህዶን መስበር የሚያስፈልገው ሱቅ በደረቴ ማድረግ የተፈለገው ለዛ ምን ያስፈልጋል? ይህን ነገር ራይት ስጧቸው የሚል ነገር